ሰላም ሙቪ ላቨርስ እንዴት ናችሁ? ሰላም ነው? እኔ ያለሁላችሁ። በዛሬው ቪዲዮ የምናየው አክተሮች እስር ቤት ገብተው የነበሩ ሆሊውድ አክተሮች ነው። እኛ ላይክ ከተመልካች አንግል ሁልጊዜ ስናየው ሁሉም ላይፋቸው የተስተካከለ ላይክ ምንም ነገር የተሳሳተ የማያደርጉ ምናምን ነው ይመስለን አይደለ? but some of the actors እስር ቤት ገብተው ነበረ እና ደግሞ ታስረውም በተለያየ ቻርጆች ታስረውም ወጥተዋል ማለት ነው። ስለዚህ እነሱን አክተሮች ሊስት ነው የምናየው። ዘ ሪቨርስ ተጀመረ። ይሄኛው ሰርፕራይዝ አደረጋቸዋል። ማርክ ዌልበርግ ታስሮ ነበር። አይገርም? እኛ ሁላችንም እናውቀው ላይክ ግሬት አክተር እንደሆነ ነው የምናውቀው። ከነገና ደግሞ ብዙ ጊዜ ታስሮ እንደነበረ ምናምን ነገር ብዙም ማናይም አይደለ? ምክንያቱም ደግሞ ታስሮ የነበረው በ16 ዓመቱ ላይ ስለሆነ ነው ማለት ነው። ሶ በ16 ዓመቱ ላይ በ1988 ማለት ነው። ጀለስ ሄዶ እድሜው እየጣለ ጉዱ ኦኬ። በ16 ዓመቱ ላይ ምንድነው ምን አድርጎ ነው? ሁለት ቪየትናሚዝ አሜሪካኖችን በተመሳሳይ ቀን አሶልት አድርጋ ነው ማለት ነው። ጠፍጥፏቸው ነው ማለት ነው። ከዛ ስንት ታሰረ? 45 ቀን ሴንቴንስ ተፈርዶበት የነበረው 3 ወር ነበረ፣ ግን 45 ቀን ጠጥታ ወጣለች ማለት ነው በ16 ዓመቱ። ቲአይ ኤኬኤ ክሊፈርድ ጆሴፍ ሃሪስ ጁኒየር። ቲአይ ያው ከፊልም እንትኑ ባሻገር ደግሞ ሂዝ ኦልሶ ራፐር፣ ፌመስ ራፐር ነው፣ ልታውቁት ትችላላችሁ። ከእንደገና ደግሞ በአክቲንግ ክሪሩ ደግሞ ፌመስ የሆኑ ሙቪዎች ላይክ ጌት ሃርድ ላይ ተውኗል። ጌት ሃርድን ፊልሙን አይታችሁት ከሆነ የኬቨን ሃርት ካዝን ምናምን እስር ቤት ገብቶ የነበረው ምናምን ነው እንደውም ካራክተሩ። አንትማን ላይም ደግሞ ፍሬንድ ኦፍ ፖል ረድ ነው ሆኖ ይሰራል። ቴከርስ ላይም ኦልሶ ይሰራል። ሶ ቲአይ ያው እንደሚታወቀው ራፐሮች አብዛኛው ጊዜ ያው ችግር አለባቸው፣ ቫዮለንት ናቸው አይደለ? ሶ በመጀመሪያ 2 ጊዜ ነው ታስሮ የነበረው። የመጀመሪያው ፈርስት ኢንካርሰኔሽኑ በ2009 ላይ ነበር። 2009 ላይ 7 ወር ጠጥቶ ነው የመጣው። በምክንያት የታሰረው 1 ዓመት ነበረ የተፈረደበት የነበረው። ያው ፎር ጉድ ቢሄቪየር ምናምን ነገር ነው የወጣው። ማሽን ጋን ሳይለንሰሮች ፐርቼዝ ለማድረግ እንትን ሲል ነው የተያዘው ማለት ነው፣ ኢሌጋል የሆኑ እንትኖች። ከዛ በ7 ወሩ ተለቆ ነበር። ከዛ ሁለተኛ የታሰረው ደግሞ በ2010 11 ወር ታስሯል። Yes sir. I thought you can answer any question. I've been waiting to get you to a point where I can respectfully ask you a question as to why I was arrested. You acting like a fool? I wasn't acting like a fool. I was acting like a fool. እሱም ደግሞ ከበፊቱ ከ2009 ላይ በነበረው ፕሮቤሽኑን እንትን በማለቱ ማለት ነው። በፕሮቤሽን እና ምን ነው የወጣው 7 ወር ከአንድ አመቱ 7 ወሩን ስለጨረሰ ፕሮቤሽን ፔሪዱ ላይ ደግሞ ምንም ነገር ወንጀል ምናምን መስራት የለብንም አይደለ? ፕሮቤሽን ፔሪድ ላይ በዚህ ጊዜ ድራግ እንትኖች ተይዞበት ነው። ፖሴሽን ኦፍ ኤክስታሲ፣ ከነገና ቴስቲንግ ፖዚቲቭ ኦን ኦፒየትስ፣ ከነገና ደግሞ ከኮንቪክትድ ፌለን ጋር ደግሞ አሶሺየት አድርጋል ተብሎ ደግሞ ለሁለተኛው ጊዜ ደግሞ ወደ 11 ወር ታስሯል ማለት ነው። ሮበርት ዳውኒ ጁኒየር ኦልሶ ኤኬኤ known as Iron Man, our favorite actor, our favorite Avenger, ቶኒ ስታርክ ጂኒየስ የሆነው ሰውዬ ታስሮ ነበር። እሱም ደግሞ የታሰረው ያው ከአልኮል እና ድራግ ሰብስታንስ አቢዩዝ ጋር በተገናኘ ከነገና ደግሞ እንትን ፐርሚት የሌለው ዌፐን በመያዝ ነው። ያ ብዙ ጊዜ ፌም ገንዘብ ምናምን በሚመጣበት ጊዜ አላረለ እኛ አንዳንዴ ስናስበው እኛ ገንዘብ ቢኖረን ደስተኛ እንሆናለን ብለን እናስባለን እና ግን ብዙ ጊዜ ሆሊውድ ደግሞ የሚያስተምረን ነገር ምንድነው? ገንዘብ ያላቸው ፌም ያላቸው ሰዎች they don't have it all
When we return to the story of Robert Downey Jr., drugs land the troubled actor in prison, and he reaches out to a psychiatrist for help. I said, Robert, I believe that you had bipolar disorder. He said, yes, I do have bipolar disorder. There are periods of times that I'm so hyper and I spend a lot of money, I'm irritable, and there are periods of times that I go down. እሱን ነው ያው ትልቅ ትምህርት ወስዶና አብዛኞቹ ላይ ድራግ አዲክት ይሆናሉ ምናምን ነገር ሜንታል ኢልነስ ያጋጥማቸዋል ምናምን ነገርና እሱም ደግሞ እንደዚህ ተመሳሳይ አክቹሊ የሮበርት ዳውኒ ጁኒየር እንኳን ላይ በጣም ብዙ ጊዜ ሪላፕስ እያደረገ ነው በማስጠንቀቂያ ሲታለፍ ከነገና ደግሞ እንዲህ በድራግ ሲይዙ ቃል አይደል ከሆነ በየሆነ ወራቶች ቼክ አፕ ማድረግ አለባቸው ድራግ ቴስት እሱን ሚስ እያደረገ ምናምን ነው የተፈረደበት ማለት ነው ሶ ይሄ ሃፕን ያደረገው ቢፎር ሂዝ ፌም ነው በ1999 ነው እና ደግሞ ወደ 1 አመት ከ3 ወር አካባቢ ኦቨርኦል ጠጥቷል ማለት ነው እና ያው ብዙ ጊዜ ይናገራል ብዙ ጊዜ ምን ያክል ስትራግል እንዳደረገ ምናምን ነገር በተለያዩ ኢንተርቪዎቹ ላይ ሰምተናል ማለት ነው ቀጣይ ደግሞ ሁላችንም ሌላ የምንወደው አክተር ዊዝሊ ስናይፕስ ሁላችንም ምናቀው አንደኛ ፊልሙ ብሌድን አይታችሁታል ቫምፓየር ሃንተር ሆኖ ምናምን ሁላችንም የልጅነታችን ፌቨራይት ሙቪ ብሌድ ነው ከነገና ዴሞሊሽን ማን ራስ ኦልሶ ማይ ፌቨራይት ሙቪ ነው ከሲልቬስተር ስታሎን ጋር አብሮ የተወነበት ሙቪ ነው ሌላ ደግሞ በቅርብ ጊዜ ከምታስታውሱት ደግሞ ዴድፑል እና ወልቨሪን ላይ ደግሞ አዜ ብሌድ ራሱ ሆኖ መጥቷል ካስታወሳችሁት ማለት ነው ሶ ዌዝሊ ስናይፕስ ደግሞ የሱ አክቹሊ አብዛኞቹ ብር ያላቸው ሰዎች እንትን ነው ታክስ ፍሮድ ነው ማለት ነው ታክስ ፍሮድ እንትን ብላ ስታጭበረብር ተይዛ ነው ማለት ነው ጀለስ እሱ ደግሞ ወደ 28 ወር ኦልሞስት ወደ ከ2 አመት ከምናምን ፌደራል ፕሪዝን ውስጥ ታስራ ነበር ማለት ነው ከሁሉም እኔ ወንጀል ምናምን ሲባል ብዙ ጊዜ ይሄ እንደዚህ ይቀላል አይደለ from actual crime ምናምን ነገር ምንም አይነት ድራግ ዩዝም ይሁን ምንም ነገር ይሁን ከምንም ነገር ምን ይሻላል ኮራፕሽን ምናምን ይሄ ታክስ ፍሮድ ምናምን ይሻላል ከአክቹዋል ወንጀል ማለት ነው ሰው መግደል ምናምን ነገር I make movies. You know, I'm not a politician. I'm not saving the world. I haven't created a cure for cancer. I make movies. But the amount of attention and the amount of focus on it made me reassess what my contribution is and the value of what it is that I'm doing. እና ያው የሚገመት ነገር ነው አብዛኞቹ ሚሊዮነሮች ቢሊዮነሮች በየቀኑ የሚያደርጉት ነገር ነው ስለዚህ ዌዝሊ ስናይፕስም ደግሞ ከ2010 እስከ 2013 ጠጥታ ነው የወጣችው ማለት ነው ሌላ ደግሞ ተወዳጅ አክተር ሾን ፔንን በተለያዩ ፊልሞች ታውቁታላችሁ ላይክ ሚስቲክ ሪቨር ላይ አይ አም ሳም መቼም ፊልም ነው እሱ ደግሞ የታሰረው በ1987 የሱ ደግሞ ኢንሲደንቱ ይገርማችኋል በ1987 ካለርስ የሚለው ሙቪ በሚቀርጹበት ጊዜ አንዱን ኤክስትራ ጠበሰው ማለት ነው ስለዚህ 60 ቀን አሶልት ስላደረገው 60 ቀን ተፈርዶበት ነበር ከ60 ቀኑ ደግሞ 33 ቀኑን በእስር ቤት ሰርቭ አድርጎ ወጥቷል ማለት ነው ሾን ፔን የዛሬ ቪዲዮአችን የነበረ እንደኔ እንደተገረማችሁበት ይሄን ቪዲዮ አምናለሁ ከነዚህ አክተሮች ፕሪዝን የገቡ እና በጣም የገረማችሁ ያስደነቃችሁ የትኛው እንደሆነ ኮሜንት ሴክሽን ላይ አሳውቁኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ ቪዲዮ ላይክ አድርጉ በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው